ሰላም 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 ቤተሰብ አሁንም በድጋሚ የመጣሁት ለምስጋና ነው። ከ850 ቲክቶከሮች መካከል የመጀመሪያው ሰው 45000 ቮት ያገኘውኛለሁ። ከሁሉም ካታጎሪ ታዲያ 45000 ቮት የደረስኩኝ ብቸኛ ሰው ለመሆን በቅቻለሁ። ይህ ሁሉ የሆነው ታዲያ በእናንተ ነው። ይህንን ቪዲዮ የምሰራው ታዲያ ስትመርጡ ለነበራችሁ የት እንደደረስኩ ምርጫው የት እንደደረሰ ለማሳወቅ ያክል ነው። እጅግ በጣም ነው የማመሰግነው። በከፍተኛ ሁኔታ እየተነቃነቃችሁ እየመረጣችሁኝ በዚህ ዓመትም ብሩክ በዜናው ዘርፍ ጥሩ ሰርቷል፣ ጥሩ ተንቀሳቅሷል ብላችሁ ለምስጋና ቮት እያደረጋችሁ ስለሆነ በጣም ነው ማመሰግነው። እግዚአብሔር ያክብራችሁ። አሁንም ታዲያ መምረጥ ለምትፈልጉና እየመረጣችሁ ላላችሁ ሰዎች ባዮ ላይ ያለውን ይህ የምትመለከቱትን ሊንክ በቀጥታ ተጠቅማችሁ ትገባላችሁ። የኔን ፎቶና ስም ታገኛላችሁ። እዛም ጋር ቮት ማድረግ ትችላላችሁ። ስልካችሁን አስገብታችሁ ኦቲፒ አስገብታችሁ ማለት ነው። በጣም ነው ማመሰግነው። ከቃል በላይ ስለሆነብኝ ያው ላመስግናችሁና የደረስንበትን ላሳውቃችሁ ብዬ ነው። ክበሩልኝ። ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያሰባችሁት? አይናችሁ እያየ የኔ አካውንት ተዘጋ። አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም። ጴንጤ 30 ሺህ ብቻ ነው እንደ ጴንጤ ቆይ እዚህ ሀገር ላይ ያለው። የኔ አካውንት ሲወሰድ ዝም ብላችኋል። ሙሴ ደግሞ ሲበል ዝም ማለት ነው። ጴንጤ አትበል። ይሄ ጉዳዩ ሃይማኖታዊ ውድድር አይደለም። ኮምፒቲሽኑ ከጴንጤ ኦርቶዶክስ አይደለም። ብሩክ ኒውስ እና ሌሎች በሱ ዘርፍ የተመረጡ ሰዎች አሉ። እነሱ ናቸው የሚወዳደሩት። የቻለ ሰው አሸናፊ ነው። ሙሴ ሰለሞን ኦፍ ኮርስ ቤስት ኢንፎርማቲቭ ኮንተንት ክሬተር ተብሎ ሁለቴ አዋርድ በልቷል። አሁን ደግሞ ብሩክ ኒውስ ቻለ። በዚህ ዓመት እኮ ቻለ። በቃ ልጁ እኮ ሌላ ታሪክ ውስጥ ነው ያለው። የመጀመሪያ ነገር ሙሴ ሰለሞን በፍሎር ይበልጠው ነበረ። አሁን ብሩክ ኒውስ 2 ሚሊዮን ደርሷል። ፍሎር ስለሰራ ነው፣ ቱፎዞ አይደለም። ይሄ ሀገራዊ በሆኑ ኬዞች ላይ የሚገርም ተጽዕኖ ፈጥረው፣ ለምሳሌ አባይ ግድብን ተመልከት። ኢንተርናሽናል ኢንፎርማቲቭ ኮንተንት ክሬተሮች እንዲዘግቡት ያደረገው ብሩክ ኒውስ ነው። ይሄ እኮ ለብሩክ ኒውስ ቮት እንደውም አያስፈልገውም ከሚያስብሉ ስራዎች አንዱ እኮ ነው። ሙሴ ሰለሞንም ሌሎች ኢንፎርማቲቭ ኮንተንት ክሬተሮች የየራሳቸውን አስተዋጽኦ አድርጓል። ግን በልጦ የተገኘ ደግሞ አለ እንጂ አሁን አንተ እንደምትለው ጴንጤ ምናምን ብዙ እኮ የኦርቶዶክስ ኢንፎርማቲቭ ኮንተንት ክሬተሮች እኮ አሉ። እንዴ ብሩክ ኒውስን ለይተን እንትን የንስሐ አባታችን መስሎ ነው አይደለም። ስለቻለ ነው ያዘው። እንግዲህ ምን ታደርገዋል? ሃይማኖተኞች ቮት ለማስደረግና እንዲያሸንፍ ለማድረግ የምትሞክሩ ሰዎች አክቹአሊ እንደፈራችሁ ነቅተንባችኋል፣ አውቀናል። እኔ እጠረጥራለሁ አዘጋጆቹ ጋር ራሱ የሆነ እሺ ለማንኛውም እኔ እኮ ግርም የሚለኝ እናንተ ናችሁ እንጂ ሃይማኖት ውስጥ አምጥታችሁ የከተታችሁት። እኛ ብሩኬን ቮት አድርጉት ብለን እንጂ ቪዲዮ የሰራ ነው እንደናንተ ኦርቶዶክስ ስለሆነ ብሩኬን ቮት እያደረጉት ነውና ጴንጤ ሆኖ ሙሴ ቮት እናርግ ብላችሁ የመጣችሁት። ሁለተኛ ደግሞ እኛ የሚያስፈራ ነገር እዚህ ጋር ምን አለና ነው ስለፈራችሁ። ከእንደገና ደግሞ አዋርዱን የሚያዘጋጁት ራሱ ችግር ሳይኖርባችሁ አይቀርም የሚያስብል ነገር ምን አለ? ይሄን የሚያባብል ብሩኬ እንደው በሃይማኖት ጉዳይ እንኳን ቢባል የእናንተ ቸርች እንዳይዘጋ በእዳ የተያዘ ቸርች እንዳትዘጋ ብዙ ነገር አላደረገም ወይ ከነቢኒያም ጋር ሆኖ? ከዛ ውጪ ስለ ሙስሊሞች የተለያዩ ዜናዎችን አልሰራም። ለቤተክርስቲያን የተለየ ነገር ምን አድርጎ ያውቃልና ነው እኛ እንዲህ ልንል የምንችለው? ኦርቶዶክስ አይኖ ኦፍ ኮርስ ኦርቶዶክስ ነው፣ ግን በኦርቶዶክስነቱ የተለየ ነገር የምናደርገው የለም። ብሩኬ በ2017 ምርጥ ነበረ። በቃ ብዙ ዜናዎችን ሰርቷል። ብቻውን ተመርጦ የአባይ ጉዳይ እንኳን ቢነሳ በዓለም አቀፍ ደረጃ ስለ ህዳሴው ግድብ ብዙ ነገር እንዲወራ ትልቅ ድርሻ የተወጣ ልጅ ነው። ስለዚህ ቮት አድርጉት ብለን አሁን እንላለን። ባዮ ውስጥ የብሩኬ ባዮ ውስጥ ገብታችሁ ሊንኩን ታገኛላችሁ። ሊንኩ ውስጥ ገብታችሁ ብሩኬን ቮት አድርጉት። ግን ጴንጤዎች እንዲመታረጉ ቪዲዮ የምትሰሩ ሰዎች ሌላ ምን እንላለን? አረ ተረጋጉ እንዴ! ምንድነው እንደዚህ መሆን? ተረጋጉ እንጂ ሃይማኖት ማለት ጀመራችሁ እንዴ? ሃይማኖት አያድንም ትሉን አልነበር እንዴ? አሁን ደግሞ ሃይማኖት ውስጥ ገብታችኋል። ረጋ በሉ። ብሩኬን ቮት ማድረጋችሁ እንዳትረሱ፣ ምክንያቱም እውነትና የሚገባው ስለሆነ ማለት ነው። በዘንድሮ ቲክቶክ ክሬቲቭ አዋርድ ከሙስሊሞች እንግዲህ በኢንፎርማቲቭ ዘርፍ የተሳተፉት እነዚህ ናቸው። እነሱን መምረጥ ትችላላችሁ። ነገር ግን ስለ ሙስሊሞች በፍትሃዊነት ሲዘግብልን የነበረው ባሮክ ነው። በእኔ ስም እንግዲህ ሁላችሁም ባሮክን ምረጡት። እንደዚሁም ደግሞ ዘንድሮ ባሳየው ምርጥ አቋምና እንደዚሁም በሀገራዊ ጉዳይ አባይ ግድብ ላይ ያለውን ጉዳይ እንግዲህ ለዓለም በማሳወቁ እሱ መመረጥ አለበት ከሚሉ ሰዎች ነኝ። ስለዚህ በእኔ ስም እየሄዳችሁ ባሮክ እንዲያሸንፍ እንግዲህ ምረጡት። ሰዎች እንግዲህ የቲክቶክ ክሬቲቭ አዋርድ 3ኛው ዙር ማለት ነው በዚያም ዓመት ሃትሪክ የምንሰራበት ማለት ነው። እሱ ቮቲንጉ ተጀምሯል። ቦምቦክላ ሌትስ ጎ። ይህ ነገር ግን አልበዛም? ዓመት ሁለተኛችን ነው። ቀጣይ ዓመትም ያው ሃትሪክ እንሰራለን። ለጊዜው እነሱ ጋር ይቀመጥ መተን እንወስደዋለን።